በዚህኛው ቪዲዮ ደግሞ የምንመለከተው የባትሪ ልውውጥ አፑን ተጠቅመን እንዴት እንደምናደርግ ነው። በመጀመሪያ ስልክ ቁጥር እናስገባና ሎጊን እንለዋለን። ቀጥሎም ወደ ሲማችን የአንድ ጊዜ የይለፍ ቃል ይላካል። እሱን እናስገባና ቬሪፋይ ኦቲፒ እንለዋለን። ድራይቨር አፕ የሆም ሴክሽን ገጽታ ይህንን ይመስላል። የባትሪ ልውውጥ ጥቅል ለመግዛት ሁለት አማራጭ አለ። እዚህ ጋር እንደምናየው አንዱ ባይ ስዋፕ የሚለውን ተጭነን የምንገዛበትን ቦታ ማግኘት እንችላለን፣ ወይንም ከስር የተዘረዘሩት ውስጥ ፐርቼዝ የሚለውን ተጭነን ማግኘት እንችላለን። አሁን ባይ ስዋፕ የሚለውን ተጭነን እንመልከት። ተጭነን ከገባን በኋላ ፓኬጅ ኦፈር የሚለውን የባትሪ ልውውጥ ጥቅል ዝርዝር የምናገኝበት ቦታ ነው። አሁን ከስር የምናየው አንሊሚትድ ስዋፕ ፎር 1 መንዝ፣ ይህም ያልተገደበ ወርሃዊ የባትሪ ልውውጥ ጥቅል ነው። ይህንን ለመግዛት ባይ ናው የሚለውን እንጫናለን። ቀጥሎም ስለ ፓኬጅ ኢንፎርሜሽን እና ዋጋ ዝርዝሩ ይነግረናል። ከስር ሁለት የአማራጭ ክፍያ አለ፣ ቻፓ እና ቴሌብር የሚሉት ናቸው። ሁለቱንም መጠቀም እንችላለን። ለአሁን ቻፓ የሚለውን ተጭነን ፕሮሲድ ቱ ቼክ አውት እንለዋለን። ክፍያ የምንፈጽምበትም ገጽ ይወስድናል። የምንፈልገውን ስልክ ቁጥር እናስገባና በመቀጠል ፔይ ዊዝ ቴሌብር እንለዋለን። አሁን ለመክፈል የቴሌብር የይለፍ ቃል ወይም ፓስወርድ የምናስገባባት ገጽ ይመጣል። ፓስወርድ አስገብተን ሴንድ የሚለውን እንጫናለን። አሁን ገንዘብ ከፍለን የባትሪ ልውውጥ ጥቅል ገዝተን ጨረስን። ወደኋላ እንመለስና የገዛነው ጥቅል የቱ ጋር እንደምንመለከት እንዴ። አሁን ሆም ፔጅ ላይ ከስር የምናየው ከረንት ፔጅ የሚለውን አሁን ያለውን ጥቅል የሚያሳይ ነው። የባትሪ ልውውጥ ጥቅሉን ስም እዚህ ጋር እናገኛለን። በተጨማሪም ከስር ኤክስፓየርድ ዴት ተብሎ በቀይ የተጻፈው የባትሪ ልውውጥ ጥቅል የሚያበቃበት ቀን ነው። በአጠቃላይ የባትሪ ልውውጥ ጥቅል ስንገዛ የምናገኘው ቦታ የምናይበት ቪዲዮ ይህንን ይመስላል።